በቃ አልቀይረ ናሆሚ ግርጥጥጥ ብለሃል። ኮልጌት ፊቴን ተቀብቼ ነው ነጩ እንኳን አሁን ነጩናል ማርያም ኮልጌት ፊቴን ተቀብቼ ነው። ቀጅም በጣም ቆንጅዬ ድንቡሽቡሽ ሰው መስዬ ነበር። አንድ ልብ እንትንም ድንቡሽቡሽ ጋይስ አንድ ልብ መሲ ቴንክስ ምን ነው ዛሬ እንትን አልሽኝ አምሮኝ ይሆናል ጋይስ ሂዱ። ቫለንታይን አይደል እንዴ ዛሬ? ምን ነው ላይቭ ላይ ቁጭ አልክ በዚህ ሰዓት? ምንድን ነው እኔ ማንም የጠንቋይ እንትን ደግሞ እንትን ለዚህ አቤት ነው ለዚህ እኮ ነው ወዴት አለ ቆይ አንድ ልብ አንድ ኮፍያ የማንም አሽቃባጭ ፈረንጅ እዛ ቫለንታይን ብሎ እስኪ አንድ ልብ ወጪ ማውጣት የማይወዱ ወንዶች አባባል ወጪ ማውጣት የማይወዱ የሀበሻ ወንዶች አባባል ወጪ ማውጣት አይደለም ባይዘው የማን ይሙት አይደለም ተሚ ሀበሻ ወንድ ወጪ ማውጣት አበባ መስጠት 10 ሺህ ንጓ ዩቲዩብ ቴንክ ዩ ሶ ማች ጋይስ የሀበሻ ወንድ ወጪ ማውጣት ስለማይወድ ጋይስ 10 ሺህ ንጓ ወጪ ማውጣት ከምትይ ማለት ነው መጀመሪያ ስሚ አበባ መስጠት እኮ ወጪ አይደለም። 10 ሺህ ንግባ እንደምንም ብለን እሺ፣ ለሱ ለቅጣት 10 ሺህ መግባት አለብን። አሁን ካለፈ በኋላ ግላብ መስጭኝ ጋይስ፣ ግላቡን እንጠቀመው። የሀበሻውን ዩተርዬ የኔ ጌታ አንተ እንኳን ታወጣለህ፣ አንተ የምታወጣለህ። አሸይ ሰላምዬ እኔ አንቺ አሸይ አቤት አበባ መስጠት እኮ ወጪ አይደለም። አበባ መስጠትና ወይ አበባ ነው መስጠት እንዴ? አይደለም ነገሩን ነው የምልሽ። ቫለንታይን ዴይ ራሱ ትርጉሙ ከስር ከመሰረቱ ታውቂያለሽ ምን እንደሆነ? አውቃለሁ። እኔም አላከብረው ምክንያት ስላለኝ በቃ ካወቅሽ ደግሞ እኔ በዛ የሀበሻ ወንድ ግን የማያከብረው ቫለንታይን ወጪ ላለማውጣትና ምን አይደለም። የሀበሻ ወንድ ጽድት ያለ ወንድ ነው ባይዘው። ለምን እሺ ከቫለንታይኑ ውጪ አበባ ምናምን አገዙልን? እንገዛለን እኛ አንተ የሀበሻ ወንድን የሚያክለው እንደ የለም ባይዘው። ጽድት ያለ የሀበሻ ወንድ እኮ ቀብረር ያለ እኮ ነው። መድኃኒዓለም ትከልጃለሽ እንዴ? አይ ሀበሻ እኔ አሁን ነጭ አግብቼ ኖርኩ ወይ ከነጭ ጋር የተዳራው እኮ ነው የሚመስለው። አውቃቸዋለሁ እኮ አንቺ ብስብስ አንተ ትስብስ ነው የምታውቃቸው። አንቺ የምታውቃቸው ሰዎች እንደዛ ስለሆኑ ሁሉም ሰው እንደዛ ነው እንዴ? ጎረቤቴን አይቻለሁ፣ ጓደኞቼን አይቻለሁ። የለም እናንተ አሁን ነው ማድረግ የጀመራችሁት እንዴ? አንድ ሴት ልጅ እኮ ዝንጥ ብላ አንተም በቢጃማ ምናምን ስማ፣ በቢጃማ ክፍትፍት ብላ ምናምን ብትጠብቅ ማለት የታባሽ ሄደሽ ነው እኔ ስራ ሂጅ ብለህ ወገባ ምትላት ናት። አዎ የሀበሻ ሴት ዝንጥ ብላ ቢሆን የሚያምር ቢጃው ክፍትፍት ብላ ብትቀመጥ እኔ በሌለውበት የማን ጎረምሳ ገብቶ ነው ብለህ ነው የምትወቅሙ። ለምንድን አንልም? ኧረ በኢየሱስ ስም አንቺ አይልም እንደዚህ ያ ወንድ ደግሞ እንደዚህ ቋጣሪ ነህ እባክህ። የሀበሻ ወንድ ይኸውልሽ ልንገርሽ ካለው የሚያደርግ እግዚአብሔርን ነው የምልሽ። ካፈቀረ አፍቃሪ ነው እንዴ? ትቀልጃለች። ፍቅራችሁን እኮ ምን የሚያህል መጥረቢያ እኮ ነው። ወርቅ ነን የሀበሻ ወንድ ወርቅ። አረ ጋይስ 10 ሺህ የዚህ ወር እያዳመጥ ጋይስ 10 ሺህ ንግባ 10 ሺህ ንግባ። ወይኔ በላቸው ጋይስ 10 ሺህ ንግባ 10 ሺህ እንዴ ቅድም 10 ሺህ ገብቼ ይሄንማ ከተቃጠለ ያናደኛል። ሂዱ ጋይስ ሂዱ ጋይስ። ሰውዬ አንተ ነህ ስለ ሀበሻ የምታወራው በእውነት እግዚአብሔር ደፋር አንቺ ግን አሁን ግን ከድሮ ግን አሁን ግን የሀበሻውን ዋሰይ ድሮ እኮ ግን የሀበሻ ወንድ ማለት ነው ልንገርሽ በጣም ኩል ነው። በዚህ ሰዓት አስተሳሰባቸው ራሱ አስተሳሰባችሁ ይኸውልህ አሁን የሀበሻውን ጥያቄ ልጠይቅ ማለት ነው። ጥያቄ ልጠይቅ ለምንድን ነው የሀበሻውን ሁል ጊዜ ማለት ነው ስህተት አለባችሁ ወይ እንደዚህ ነው ስህተታችሁ ሲባል ማለት ነው። ቆይ ግላቭሊ ፍቅሮቼ በጣም ነው የማመሰግነው። ቴንክ ዩ ሶ ማች ዩተር ግላቭ አለክ መብረቋ ግላብ አለ። ለምን ያበሻውን ሁሉ ጊዜ አሁንም እዚህ ጋር እየጻፉ ስለሆነ ነው ማለት ስህተታችሁን ድክመታ። እኛ እኮ ሴቶች እኮ ያበሻ ሴቶች እኮ ድክመታ አለ። ረጋ ብለሽ አትፈጥኛው። እሺ ይሄማ ተፈጥሮኝ ነው። ያበሻ ሴቶች ማለት ነው ድክመት አለብን ማለት ነው። የሆነ የመጀመሪያ አካባቢ ምናምን ራሳችን እንጠብቃለን። ከዛ በኋላ ስንግባባ ወይ ስንወልድ ምናምን ራሳችን እንጥላለን ምናምን ነገር ብቻ ብዙ ችግር አለብን። እኔ ሁሌ ነው የምሳደበው ያበሻ ሴቶችን። ግን ያበሻ ወንዶች ለምን ሁሉ ጊዜ ተጽዕኖ ቆይ አንዴ ስራ መጣ ጋይስ ትሪፕሉን እንጠቀም አምላክ እስራኤል ጋይስ ትሪፕሉ ጌታ ይድረስ ሰላምዬ ቴንክ ዩ ሶ ማች እኔ እናት ቴንክ ዩ ጋይስ ቦታ የተቀበለ ስራ ላይ ነኝ እንዴ የሶሪ ምን ጠቀመኝ እኔ እናት የሀበሻ ወሬ እያልኩኝ እየቀባጠርኩኝ ስማኝ እናንተ ለምንድን ነው
ስራ መጣ። ቆይ ማሬ እናንተ ለምንድነው የአበሻ ወንዶች ማለት ነው ሁሉ ጊዜ አሁን ስተታችሁ አሁን እኛን ስተቴን ንገረኝ እንደ አበሻ ሴት እንደ አበሻ ወንድ ስተትን ስነግር ሁሉ ጊዜ ወንዶቹ ከኮመንትም ከምን የናይጄሪያ ለምደሽ ለምንድነው የናይጄሪያ ወንድ እንደሚበልጣችሁ ማለት ነው ውስጣችሁ የምታሳምኑት እናንተ ከናይጄሪያ በላይ ወንድ ይበልጠናልኛ እኔማ አላልኩ ሁሉ ጊዜ የናይጄሪያ ለምደሽ የናይጄሪያ ቃል እንደዛ እኔ ደግሞ ስሚኝ ሌሎች ሰዎች እንደዛ ስላሉሽ ማለት እኛ የበታችነት ሁላችሁ ማንም እኔ ብዬሻለሁ ሁላችሁ እኔ ምን አውቃለሁ ስማይ በብዛት ያበሻ ወንድ ማለት ነው ራሱ የሚያፎካክረው ከናይጄሪያ እኔን ከናይጄሪያ ጋር ማለት እኔ ኡጋንዳ ኖሬያለሁ የኡጋንዳን ወንድ አውቀዋለሁ ትቀልጃለሽ እንዴ ምን ባህሪ እንዳላቸው እኛ የሀበሻ ወንዶች ግን ማለት ነው እግዚአብሔርን ነው የምልሽ ኧረ የዋይፋይ ታሪክ እንዳይመጣ የዛ ሰውዬ ታሪክ አንተ 18 አብራሮች እግዚአብሔር 18 ሰው ወይ ጌታ ማለት ነው ሴት ልጅ ያበሻ እኔ እኮ ስማ ከኛ ወንድ ውጪ ሌላ አልፈልግም እኮ ከኛ ወንድ ውጪ ወይ ኤርትራዊ ካልሆነ ከኛ ካበሻ ከወጣ ራሱ ኤርትራዊ ነው እንጂ እንትምለው ከዛ በተረፈ ነው ምን እኮ እንደ አበሻ ወንድ እኮ የሚመች የለም እኮ ግን ራሳችሁን ከናይጄሪያ ጋር ታፎካክሩ ነው በቃ በጣም ነው ምን ያደደው ነው ከናይጄሪያ ጋር አረ በእግዚአብሔር ሰው አረ ብዙ ጊዜ ለምንድን ነው የናይጄሪያ ዕቃ ትልቅ ስለሆነ የእናንተ አፈርቅሟል የኛም በቃ የጀግና ነው ምናምን አትሉም ሁሌ ናይጄሪያ ዕቃ ትልቅ ለምን ራሳቸውን ዝቅ ያደርጋሉ አንቺ የምትባየውን ነገር ሊሆን ይችላል ለኔት እንዴ ተፋዴት ቦታ ይላሉ ይበሉሻ ታዲያ ምንድነው ምን የምን ዕቃ ነው እንዴ ያምሻል እንዴ አንቺ ተው የቅጣትን ተቀጣ ደግሞ ረስቸው ቅጣትን ተቀጣ ወደ ጌም ልጫወት በቅጣትን ተቀጣ አረ ቆይ ዩተር አባቴ ተረጋጋ ጋይስ ሺፕር እንጠቀመው ዩተር ቴንክ ዩ ሶ ማች እኔ አባቴ አንደኛ ቅጣትክ 10 ሺህ አልገባሽም ይቅድሙ አባቴ ሙት ገብቻለሁ ሁለቱንም 10 ሺህ አባቴ ሙት ገብቻለሁ ተቀጣ ጋይስ ሺፕር እንጠቀም 10 ሺህ ነው እሺ መግባት ያለብን ለቅጣት አንደኛ ቅጣት ማለት ነው የኔ ድንቡሽ ቡሽ አንደኛ ቅጣትክ ጉድ ፈላብኝ የመቆንጠጫ አለክ የልብስ መቆንጠጫ አለ ባለፈው አይቻለ የልብስ መቆንጠጫ አለ አትዋሻለ የልብስ መቆንጠጫ አለ እንዴ አለ የሳ ባለፈው ነግረኛል አለ ብለ ሰላም የኔና ቴንክ ዩ ሶ ማች አለ ጋይስ እኔ ጋር የሚሰጠኝል ምንድነው የሚያሳየው 10 ሺህ ንጋ ጋይስ ምንድነው የሚያሳየው ያሳይ የምትሉት ኦኬ አንደኛ ቅጣት ላስቲክ ፌስታል ተጠቀላልልና ጭንቅላት ላይ ልብስ ላይ ምን ላይ ተጠቀላልልና ፊትህን ከሰል ተቀብተ እንደ እብድ ትሆናለህ አንደኛው ቅጣት ሁለተኛ ቅጣት ልብስን ታወልቅና ቦርጭ ላይ ማለት ነው መብረቅ ፋሚሊ ብለህ ትጽፋለህ በሊፕስቲክ ቦርጭ ላይ ከዛ ነፍተኸው ትቆማለህ አንደኛ ቅጣት ምንድነው ጆን ዳንኤል ሲቀጣኝ አይቼ ላስቲክ በጥቁር ላስቲክ ምናምን እንዲ ላስቲክ ልብስ ላይ ምናምን ቡጭ እንደብ ተከልክሏል እኮ ፌስታል አልተከለከለም የማን ይሙት የለም ኦኬ ተከልክሏል ጨርቅ ታደርጋለህ ፌስታል ተከልክሏል ኢትስ ኦኬ ጨርቅ ታመጣና አይደል ፌስታል ተከለከለ ጨርቅ ጭንቅላት ላይ ታስራለህ ከሰል ፊትን ትቀባለህ እጅን ከሰል ተቀብተህ ጨርቅ እንደዚህ አድርግ እንደ እብድ መሆን ነው ሁለተኛ ቦርጭ ላይ መብረቅ ፋሚሊዎች ይችላሉ ብለህ ትጽፋለህ የኔ ቦርጭ ላይ ያንቺ ቤተሰብ ተጻፈ አልተጻፈ ምን ይጣ አይመለከተኝ ቦርጭ ላይ ጽፈህ ቀራቅ ብለህ ትቆማለህ ከነ ቦርጭክ ሆድ እንዲቀፍድደ ማለት ነው ሶስተኛ ጋይስ ግላብ ልቀቁልኝ ግላብ 10 ሺህ ንጓዝ ይደርሰን ግላብ ልቀቁልኝ ግላብ ልቀቁ ዩቲዩብ ግላብ ልቀቀኝ አባት አይ በኢየሱስ ስም ግላብ ልቀቅ ይሄ ያወራኝ ነው ጋይስ ሂዱ ግላቡን እንጠቀም ምንድነው ግላብ አይጨርስም እንዴ ብዙ ነው ያለኝ መሰለኝ ጋይስ 10 ሺህ ንጓ ማሮች 10 ሺህ ንጓ ያልኩን ቀጥታ አድርግ 10 ሺህ ጋይስ 10 ሺህ ንጓ ይሄማ ምቀኛ ነው ቋጥሮ ነው ያዘብኝ እኮ ቋጥረህ ነው እንዲያስክብኝ አንተ ሰውዬ ይሄንን ያሁኑን ተቀጣ ወይኔ ምን አለበት 10 ሺህ ብንገባ ውይ በስማም ቂጥ ወጥፈን ያስከው እሺ ሁለተኛ ማለት ነው ሁለተኛ ከንፈር ሊፕስቲክ ተቀባ አይንን እዛ ጋር እንደሻለ አዳምጠኝ